መዋዘ ጥበባት ዲያቆን ዳንኤል ክብረት በአዲስ አበባ በወረዳ 13 ለፓርላማ በግል ይወዳደራሉ። ትግራይ በኢትዮጵያ በአንቶኒ ብሊንከን የተሰነዘረውን የዘር ማጽዳት ክስ አጥብቃ ትቃወማለች። እነዚህንና ሌሎች ያልተሰሙ ነገሮችን ይዘንላችሁ መጥተናል። በንቃት ይከታተሉ። መዋዘ ጥበባት ዲያቆን ዳንኤል ክብረት በአዲስ አበባ በወረዳ 13 ለፓርላማ በግል ይወዳደራሉ። ሐመርዋ የምርጫ መወዳደሪያ ምልክታቸው ነው። መዋዘ ጥበባት ዲያቆን ዳንኤል ክብረት በአዲስ አበባ ከተማ በወረዳ 13 የምርጫ ክልል የሕዝብ ተወካዮች ምክር ቤት የግል እጩ ሆነው እንደሚወዳደሩ ለአዲስ አድማስ ገለጹ። ቀደም ሲል በተለያዩ መገናኛ ብዙሃን ማህበራዊ ሚዲያዎች መዋዘ ጥበባት ዲያቆን ዳንኤል ክብረት በአዲስ አበባ ወረዳ በ12 እና በ13 ይወዳደራሉ ተብሎ ሲገለጽ የቆየው ትክክል እንዳልሆነና የሚወዳደሩት በወረዳ 13 መሆኑን ለአዲስ አድማስ አስረድተዋል። ይህም ከሲኤምሲ ሚካኤል ጀምሮ ሀያት አዲሱን ክፍለ ከተማ ድረስ የሚያካልል የምርጫ ወረዳ መሆኑን ጠቁመዋል። በምርጫው በግሎ ለምን ለመወዳደር አቀዱ በሚል ለቀረበላቸው ጥያቄም ሁለት ምክንያቶችን ወደ ምርጫው እንደጋበዛቸው ያስረዳሉ። ቀጣይ 5 ዓመት በኢትዮጵያ ውስጥ ትልቅ የሽግግር ወቅት ነው ብዬ አስባለሁ የሚሉት መዋዘ ጥበባት ዲያቆን ዳንኤል ክብረት በየአጋጣሚው ስንናገር የነበረው የህገ መንግስት ማሻሻያን ጨምሮ አዳዲስ ሂደት ይኖረናል። አንደኛው ወደ ምርጫ እንድንገባ ያነሳሳኝ በዚህ ሂደት ውስጥ መሳተፍ ስለምፈልግ ነው ብለዋል። በሁለተኛ ደረጃ ኢትዮጵያዊ እሴቶችን በተመለከተ በየመድረኩ ሲቀነቀኑ የነበሩትን ፓርቲዎች የሚያነሷቸውን ሀሳቦች በፓርላማው ሊደመጡ ይገባል። ከዚህም አንጻር ተሳትፎ ማድረግ እፈልጋለሁ ብለዋል። ሐመርሃ የምርጫ ምልክታቸው አድርገው የሚወዳደሩት መዋዘ ጥበባት ዲያቆን ዳንኤል ክብረት ምልክቱን የመረጡት ሐመርሃ ፊደል በግዕዝ ሐመር ወይንም መርከብ ማለት በመሆኑ መሻገርን የሚያመለክት ነው ብለዋል። መሻገርን ማዳንን የሚያመለክት በመሆኑ ሀሳቤን ይገልጽልኛል። በሌላ በኩል ደግሞ ሐመርሃ ቅርጿ እንደ መርህ ወይንም የእህል መሻገሪያ ማዳንን የሚያመለክት ነው ብለዋል። ገበሬው ገለባውን ከምርቱ የሚለይበት መሳሪያዎቹ አንዱ በመሆኑ መርጫዋለሁ ብለዋል። የምርጫው ቅስቀሳ ሂደቱን የሚመራው ኮሚቴው እያቋቋሙ መሆኑን በቅርቡ ዝርዝሩ መረጃዎችን በተለይም ይዘውት ስለተነሱት ሀሳቦች ለህዝቡ ይፋ እንደሚያደርጉ ተወዳዳሪው ለአዲስ አድማስ አስታውቀዋል። ትግራይ ኢትዮጵያ በአንቶኒ ብሊንከን የተሰነዘረውን የዘር ማጽዳት ክስ አጥብቃ ተቃወመች። ብሊንከን ባለፈው ረቡዕ ለአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ በሰጠው ማብራሪያ ወቅቱ ትግራይ ውስጥ የዘር ማጽዳት ወንጀል ተፈጽሟል ያሉ ሲሆን ድርጊቱን ከማውገዝ በተጨማሪ ሙሉ ተጠያቂነት እንዲኖር ጥሪ አቅርበው ነበር። ለዚሁም ክስ የኢትዮጵያ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ ላይ ምላሽ ሲሰጥ በኢትዮጵያ መንግስት ላይ የተሰነዘረ ተጨባጭነት የሌለውና ሐሰተኛ ክስ ነው ብለውታል። መግለጫው ጨምሮ መንግስት በትግራይ ክልል ውስጥ ያካሄደው ዋነኛው የህግ ማስከበር ዘመቻን ወቅትና ከተጠናቀቀም በኋላ ሆን ተብሎ በክልሉ ውስጥ ማንንም ኢላማ ያደረገ ዘር ማጽዳት ተብሎ የሚጠቀስ ድርጊት አልተፈጸመም በማለት ክሱን የኢትዮጵያ መንግስት አጥብቆ እንደሚቃወም ገልጿል። አንቶኒ ብሊንከን በትግራይ ክልል ተከሰተ በስሏሏቸው የሰብአዊ መብት ጥሰቶች፣ ግድያዎች ተአማኒ መረጃዎች እንዳሉ አመልክተው የኢትዮጵያ መንግስት ይህንን እንዲያስቆም ጠይቀዋል። በትግራይ ክልል ስላለው ሁኔታ የውጭ ጉዳይ ሚኒስትሩ ከዚህም ቀደም ሲል መስሪያ ቤታቸው በኩል መግለጫ ያወጡ ሲሆን ጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ይታወሳል። የኢትዮጵያ መንግስት ከየአካባቢውና ዓለም አቀፋዊ አጋሮች ጋር በመሆን ጥልቅ ምርመራ ማድረግ እንደሚያስፈልግ አቋሙን ግልጽ ባደረገበት ጊዜ ነገሮችን ከሚገባው በላይ ማግዘፍ ጉዳዩን በማያስፈልግ ሁኔታ ፖለቲካዊ ከማድረግ ውጪ ፍትህ ለማስፈን አይጠቅምም ብለዋል። መግለጫው አክሎም የኢትዮጵያ መንግስት የሰብአዊ መብት ጥሰቶችና ወንጀሎችን በተመለከተ የሚቀርቡ ክሶችን ትኩረት እንደሚሰጥ ጠቅሶ ለዚህም ነው አጥፊዎች ለፍርድ ለማቅረብ ቀረቡ ክሶች ዙሪያ አስፈላጊው ምርመራ እንዲደረግ አፋጣኝ እርምጃ የወሰደው ሲል ገልጿል። ለዚህም እንደማሳያ ከኢትዮጵያ ሰብአዊ መብት ኮሚሽን፣ ከጠቅላይ አቃቤ ሕግና ከፌዴራል ፖሊስ ኮሚሽን የተወከሉ መርማሪዎች ወደ ትግራይ ክልል ሄደው ምርመራ እያደረጉ መሆናቸው አመልክቶ በተጨማሪም መንግስት ከተለያዩ አህጉራዊ ዓለም አቀፋዊ ድርጅቶች ጋር በመሆን ትግራይ ክልል ውስጥ ተፈጽሟል ስለተባሉ የሰብአዊ መብት ጥሰቶች ለመመርመርና በሌሎች ጉዳዮች ዙሪያ ትብብር ለመስራት አስፈላጊውን ሁሉ እያደረገ መሆኑን ገልጿል። ባለፈው ሳምንት ጠቅላይ ሚኒስትር አብይ አህመድ ተፈጽሟል የተባሉ የሰብአዊ መብት ጥሰቶችን ለመመርመርና በመንግስታቸው እርምጃ መውሰዱን በግልጽ ለአፍሪካ ህብረት ጋር በጋራ በመስራት በራሳቸው ክፍት መሆኑን ገልጸው ነበር። አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ዎች እንዲሁም ሌሎች ዓለም አቀፍ ድርጅቶች በትግራይ ክልል ውስጥ የኤርትራ ወታደሮች በሰላማዊ ሰዎች ላይ ግድያዎችን፣ አስገድዶ የመድፈር ድርጊቶችን፣ ሌሎች የሰብአዊ መብት ጥሰቶችን ፈጽመዋል በማለት ሪፖርተሮችን ማውጣታቸው ይታወሳል። ከዚህም በተጨማሪ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን
ኮሚሽን ኃላፊ ሚሼል ባሺሌት በክልሉ እየተፈጸመ ያሉ ጥሰት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተደርጎ ሊቆጠር እንደሚችል መናገራቸው የሚታወስ ነው። በዚህም የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጸመ የተባለውና እንደ ጦር ወንጀል ሊቆጠር የሚችሉ ሪፖርተር የተደረጉ የጅምላ ግድያዎችን፣ የሰብአዊ መብት ጥሰቶችንና ወሲባዊ ጥቃቶችን ለመመርመር እንዲችል ፈቃድ እንዲሰጠው ጠይቋል። ከዚሁም ጋር በተያያዙ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲም በትግራይ ክልል ግጭት ወቅት የሰብአዊ መብት ጥሰቶችና ግድያዎችን በተመለከተ መንግስት ምርመራ በማድረግ በሚገኘው ውጤት መሰረት ጥፋተኞችን ወደ ፍትህ እንዲያቀርብ በምርመራው ላይ ተጨማሪ እርዳታ ካስፈለገ መንግስት የውጭ አካል ሊጋብዝ እንደሚችል ገልጿል። ጥቅምት 24 2013 ዓ.ም በትግራይ ክልል በሚገኘው የሰሜን እዝ ላይ በህወሓት ኃይሎች ጥቃት በመፈጸሙ መንግስት ህግ የማስከበር ወታደራዊ ዘመቻን ማካሄድ ገልጿል። የፌዴራል መንግስት ሰራዊት በህዳር ወር አጋማሽ ላይ መቀለን ከተቆጣጠረ በኋላ በትግራይ ያካሄደው ወታደራዊ ዘመቻ መጠናቀቁን ቢገልጽም በአንዳንድ የትግራይ ክልሎች አካባቢዎች ወታደራዊ ግጭቶች እንዳሉና ነዋሪዎች ጉዳትና መፈናቀል እንዳጋጠማቸው በተለያዩ ጊዜያቶች የሚወጡ መረጃዎች ይጠቁማሉ። በሌላ አዳዲስ መረጃዎች እስከምንገናኝ ቸርን ሰንብት።